ሰላም ውድ ቤተሰቦቼ እንዴት ናችሁ? ጤናችሁ ሰላማችሁ ብዝት ይበልልኝ። ዛሬ አዲስ ነገር ይዤላችሁ መጥቻለሁ። ሰብስክራይብ፣ ላይክ፣ ሼር እና ኮሜንት ላይ አስተያየታችሁን ጻፉልኝ። ዛሬ ይዤላችሁ የመጣሁት ለወንዶች ነው። ወንዶች ሴቶች ሲቀርቧቸው የሚሰሯቸው ስህተቶች 13 ስህተቶችን ይዤ መጥቻለሁ። እነኚህ ትንሾቹ ናቸው፣ ብዙ ስህተቶች አሉ። ዛሬ ግን ይዤላችሁ የመጣሁት ይሄንን ነው። እንኳን ወደዚህ ቻናል መጣችሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ ያላደረጋችሁ ላይክ፣ ሼር፣ ኮሜንት እያደረጋችሁ ወደ ርዕሳችን እንገባለን ማለት ነው። አንደኛ፣ እርሷ ምላሽ ሳትሰጥ ደጋግሞ የጽሁፍ መልእክት መላክ ወይም መደወል። ሁለተኛ፣ ሁልጊዜና በማንኛውም ሰዓት ለእርሷ ዝግጁ ሆኖ መገኘት፣ ከመጠን በላይ እሷ ባለችው ሰዓትና ቦታ መገኘት። ሶስተኛ፣ ቅንነትን የጎደለው ወይም ከልብ ያልሆነ ሙገሳ ማቅረብ። አራተኛ፣ ከመጠን በላይ የሆነ ገንዘብ ለእርሷ ማውጣት። አምስተኛ፣ ራሷን መቻል እየቻለች በጣም ካልመሸ በስተቀር ሁልጊዜ እያመላለሱ መውሰድ መሸኘት። ስድስተኛ፣ ከሁሉም እና ከማንኛውም ነገር በላይ እርሷን ማስቀደም፣ ራስን ዝቅ ማድረግ ማለት ነው። ሰባተኛ፣ በእርሷ ምክንያት የራስ ጓደኛን ችላ ማለት ወይም መርሳት። ስምንተኛ፣ ለእርሷ ምቾት ሲባል የራስን ጊዜ ሰሌዳ ያለማቋረጥ ማዛባት ማስተካከል። ዘጠነኛ፣ የተለየ ስሜት ወይም ሀሳብ እያሉት እንኳን በሁሉም ነገር ከእርሷ ጋር መስማማት። አስረኛ፣ ገና ከጅምሩ ከመጠን ያለፈ ትኩረት መስጠት። 11ኛ፣ የመጀመሪያ ደረጃ መሳሳብ እና ከእውነተኛ ፍቅር ጋር ማንታታት። 12ኛ፣ የራስ የሆነ ህይወትን የትርፍ ጊዜ ማሳለፊያ ወይም ግቦች የሌሉ መምሰል፣ በራስ አለመተማመን ማሳየት። 13 ከመጠን በላይ ለመማረክ ወይም ለማስደመም መሞከር። በራስ መተማመን ሚዛናዊነትና ትክክለኛነት ያሸንፋል። እነዚህን ስህተቶች ያስወግዱ፣ እርሶም በተሻለ መንገድ ጎልተው ይታዩታል እና አመሰግናለሁ። ሰብስክራይብ አድርጉልኝ፣ ኮሜንት፣ ላይክ፣ ሼር አድርጉልኝ። ሌላ አሪፍ ነገሮች እሰራለሁ። በሚቀጥለው እንገናኛለን። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ላይ አስተያየታችሁን ጻፉልኝ። እወዳችኋለሁ። መልካም ጊዜ